ሰላም እንዴት ናችሁ? ወደዚህ ቻናል ቤተሰቦች እንኳን ተመልሳችሁ በሰላም ወደዚህ ቻናል መጣችሁ። ዛሬም የምንማረው አፋን ኦሮሞን በአማርኛ የሚለው ማለት ነው። ዛሬ ደግሞ ስለምንድነው መልካም ምኞታችንን ለሰው ስንገልጽ የሚለውን ነው ማለት ነው የምንማረው። ስለዚህ አዲስ የሆናችሁ ካላችሁ በዚህ ቻናል ላይ አፋን ኦሮሞን በአማርኛ ትማራላችሁ። እንዲሁም ደግሞ አፋን ኦሮሞን በእንግሊዘኛ የሚል አለ ማለት ነው። ስለዚህ ትማራላችሁ፣ ከኔ ጋር ቆዩ ማለት ነው። አሁን ቀጥታ ወደ ቪዲዮ እንገባለን። ወደ ቪዲዮ ከመግባታችን በፊት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። አሁን ወደ ቪዲዮ እንሄዳለን ማለት ነው። አሁን ዛሬ የምናየው ምንድነው ለሰዎች መልካም ምኞታችንን ለምሳሌ ወደ ፈተና ስንገባ ወይንም ያ ሰው ወደ ፈተና ሲገባ ምን እንደምንል ገረ ቆርማታ ነምሱን ዮሴኑ ማል አከጀኑ ይላል ጀቹ ገረ ቆርማታ ዮሴኑ ማል አከጀኑ ይላል ወደ ፈተና ሲገባ ለምሳሌ ቆርማታ ጋሪ ልንለው እንችላለን። መልካም ፈተና ቪዲዮ በጣም አጭር ነች። ቆርማታ ጋሪ መልካም ፈተና። እንዲሁም ደግሞ ጨራ ጋሪ መልካም እድል ጨራ ማለት እድል ማለት ነው። መልካም ጋሪ ጨራ ማለት እድል ያዟት እንዳረሱ። ጨራ ጋሪ መልካም እድል። ዋን ጋሪ ሁንዳ ሲፈን ሀዋ መልካሙን ሁሉ እመኝልሃለሁ ወይንም መልካሙን ሁሉ እመኝልሻለሁ። ጾታ አይለይም ማለት ነው እዚህ ጋር። ዋን ጋሪ ሁንዳ ሲፈን ሀዋ መልካሙን ሁሉ እመኝልሻለሁ ወይም እመኝልሃለሁ። ዋቅኒ ሲወሊን ያተው እግዚአብሔር ካንተ ጋር ይሁን። እንደዚህ ስንለው ምን ብሎ ሊመልስልን ይችላል ማለት ነው ያ ሰው። ወይንም እኛ እንደዚህ ከተባልን ምን ብለን ልንመልስ እንችላለን ማለት ነው። ሲፊስ ላንተም ሲፊስ ያተው ለማለት ለምሳሌ አሁን ቅድም ያለው መልካም ፈተና ወይንም ቆርማታ ጋሪ ከንጅዱ ዮጀኔን ሁለታችሁም ፈተና የምትፈተኑ ከሆናችሁ ቆርማታ ጋሪ ካላችሁት ምን ብሎ ሊመልስ ይችላል? ሲፊስ ላንተም ሊል ይችላል። እሱም ተፈታኝ ስለሆነ አንተም ተፈታኝ ስለሆንክ ላንተም ብሎ ሊመልስልህ ይችላል ማለት ነው። ወይንም ደግሞ ጨራ ጋሪ ሲል ምን ልትለው ትችላለህ? አመሰግናለሁ ወይንም ገለቱም። እነዚህ ምላሾች ገለቱም ትላለ ማለት ነው። ሌላው ቆርማታ ጋሪ ሲፍ ያተው ይሄኛው መጀመሪያ ላይ ነበር ማለት የነበረብን። ቆርማታ ጋሪ ሲፍ ያተው ቆርማታ ጋሪና ቆርማታ ጋሪ ሲፍ ያተው ያው ዲፈረንስ ብዙ የለውም። ቆርማታ ጋሪ ካልን መልካም ፈተና ነው። ቆርማታ ጋሪ ሲፍ ያተው ደግሞ መልካም ፈተና ይሁንልህ ማለት ነው። እንግዲህ ቪዲዮዋ በጣም አጭር ነች። እንደተመቻችሁ ተስፋ አደርጋለሁ። እንደዚህ መልካም ምኞታችሁን በተለይ ፈተና ምናምን ለሚገቡ ሰዎች እንደዚህ መግለጽ ትችላላችሁ ማለት ነው። በጣም በቀላሉ አጭር ቪዲዮ ነች። እንደወደዳችሁ ተስፋ አደርጋለሁ። ላይክ ማድረጋችሁን እንዳረሱ፣ እንዲሁም ደግሞ አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ። ሐሳባችሁን ጻፉልኝ። ቪዲዮ እንዴት ነው? ምን አይነት ቪዲዮ ነው ደግሞ እንዲሰራላችሁ የምትፈልጉት? ጻፉልኝ። ብዙ ቪዲዮዎች አሉ ቻናል ውስጥ ገብታችሁ ማየት ትችላላችሁ። እንግሊዘኛን በአፋን ኦሮሞ ወይንም አፋን ኦሮሞ በእንግሊዘኛ
ትማራላችሁ። ወደ 200 በላይ ቪዲዮዎች አሉ። ስለዚህ ገብታችሁ ማየት ትችላላችሁ። ለዛሬ በያላችሁበት ሰላም ሁኑ። በጣም ነው ወዳችሁ ባይ